ሰላም አለይኩም ወራህመቱላሂ ወበረካቱ። ቻና ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። አላችሁ ወይ እንዴት ናችሁ? ሰብስክራይብ ላይክ ያደርጋችሁ እና ማለት ነው ኢንሻአላህ ዛሬ ያው ብዙዎቻችሁ አንቺ ባልሽ ጋር ቁጭ ብለሽ አንቺ ባልሽ ራፈሽ አንቺ ምን አሻሽ እዛ ሆነሽ ምናምን ያላችሁኝ ልጆች አላችሁ ማለት ነው። ለእናንተ ምላሽ አለ ለተቀራችሁትም እና ውድ ቤተሰቦቼ ያው እንግዲህ ማንኛውም ሰው ስደትን አይፈልገውም ማለት ነው። ማንኛውም ሰው ከባሉ መለየት ምናምን አይፈልግም፣ ከልጁም እንደዚሁ መለየት አይፈልግም። ግን አንዳንዴ ማጣት ይሆናል እኛን የሚያለያየን ወይም ደግሞ የተሻለን ነገር ነገ አግኝተን የነገውን ህይወታችን ለመለወጥ ይሆናል አረብ ሀገር የምንሄደው። ላኪን ግን አንዳንዶቻችሁ ማለት ነው እኔ መቼስ እናንተን እኮ ከባላችሁ ታላያዩና ሄዱ አረብ ሀገር እኮ የሚላችሁ የለም እንዴ ባልየ ነፍስ እየንትታችሁ ማለት ነው። ግን አንዳንዶቻችሁ ማለት ነው አንዳንዶቻችሁ ትንሽ ነገር ስታጡ አረብ ሀገርን ቶሎ ብላችሁ አረብ ሀገር ለመሄድ ትፈልጋላችሁ። አንዳንዶቹ ደግሞ ባልም ሊሆን ይችላል ሄዳችሁ ሰርተሽ ነይ ቶሎ ወረት ይዘሽ ነይ ወረት የተወሰነ ወረት ቢኖር ምናምን ብላችሁ ነው የምትሄዱት አይደለ? ሁሉም ለአላማ ነው የሚወጣው። እኔ ግን የኔ ደግሞ በቃ አረብ ሀገር በፍጹም አትሄድብኝም ብሎ ካለስ አተጅም ከስሬ ከጎኔ አትወጭብኝም እኔ እያለሁኝ እኔ እሰራለሁ አስተዳድርሻለሁ ብሎ ታለኝስ እንዴ? ምን አስባችሁ ነው እናንተ ደግሞ በቃ ለምን በባልና በሚስት መካከል ትገባላችሁ ነው? እኔን በቃ አጣልታችሁ እኔንም እንደናንተ አረብ ሀገር ልታሰዱኝ ነው? ምን አስባችሁ ነው እናንተ እንዴ? እና ማለት ነው ያው እናንተ ደግሞ አረብ ሀገር ብትሄዱም ባላቸው ጋር መቀመጥ ከፈለጋችሁ ከባሎቻችሁ ጋር ካለመለያ ከፈለጋችሁ ቶሎ ሰርታችሁ መምጣት ነው። አንዳንዶቻችሁ አሁን እዛ ሆናችሁ ባልዬ በቃ ምንም ችግር የለውም ዛሬ ቀይ ብላ ዛሬ ነጭ ብላ ምናምን ዛሬ ጥብስ ብላ እንዴ ላንተ እኮ ነው የወጣሁት ላንተ እኮ ልሰራ ነው ምናምን የወጣሁልህ አንተ እኮ ጥሩ ኑሮ እንድንኖርልኝ ነው ለባብስ በቃ እንደ ባልጆች ዝንጥ ብለህ እንድትወጣልኝ ነው ብላችሁ ለባሎቻችሁ ብላችሁ የምትሰደዱ አላችሁ። እናንተ ደግሞ አንዳንዴ ወንዶችን ብትሏቸው ብር ከለመደ እውነቴን ነው የምነግራችሁ ብር ከናንተ ከለመደ ከናንተ እጅት ከለመደ እዝም መተሽ እንድትቀመጪ አይፈልግም። ቢፈልግ ይጨቃጨቃል። በቃ ሴቶችም ብንሆን ማለት ነው። ሴቶችም አሁን ባሎቻችሁ ሳይዶላችሁ እናንተ በሰፊ እጅ ከለመዳችሁ ምክንያቱም ከዛ ማይላክ የለም ማይመጣ ነገር የለም። ብር ይመጣል እንደፈለግን በእጃችን ሙሉ እንመነዘራለን። እንደዚህ ያለ ሰው አገሩ ላይ ተቀመጥ ብትሉት አይቀመጥም አይደለ? ባልም ማልሹ እንግዲህ ሚስትም ማልሹ ማለት ነው። እናንተ አንዳንዶቻችን ራሱ እዚህ አገር ሁነን ማናረገውን ነገር አረብ ሀገር ስናላ ልጆቻችን ቅንጡ ልብስ እናለብሳለን ምናምን ያልሆነ ነገር በቃ ብዙ ብራችን ያልሆነ ቦታ እናጸፋለን። በቃ የሆነ አንዳንዴስ ማለት ነው እንደ አንዳንዶቻችን ማለት ነው ከባሎቻችሁ መለየት ካልፈለጋችሁ ባሎቻችሁ ጋር እንግዲህ ያው ቅናትም እንደሆነ ማለት ነው አላቅም። ግን ደግሞ እናንተ ባሎቻችሁ ጋር አለመለየት ከፈለጋችሁ ባላችሁን እቅፍ አርጋችሁ የኔ ምቾት እያላችሁ መኖር ከፈለጋችሁ ማለት ነው ሁሉን ነገር መተው ነው። አሁን እኔ የምፈልገውን ነገር ብፈልግ ማላገኝ ከሆነ ምንም ችግር የለብኝም። ግን ህይወቴን ቀጥ አርጌ እዚሁ ሀገሬ ባገኝ ባላለሁ ባላገኝ ደግሞ በቃ እንደ ማንኛውም ሰው ኖራለሁ ብዬ ነው መኖር ያስኩትና እንዴ ነው። እናንተም አረብ ሀገር ሳትሰደዱ ልጆቻችሁ ጋር መኖር ትችላላችሁ። ግን የተሻለ ህይወት እንዲኖረን ብላችሁ ነው እናንተ የምትሄዱት ማለት ነው። እና እንደ ነገርኳችሁ የሆነ ነገር ለልጆቻችሁ ታስለምዱና እዚህ ሲያጡ እናንተ ጋር ራሱ ፍቅር አይኖራቸውም አንዳንዴ ማለት ነው። ልጆቻችሁ ይገላመጣሉ። ምክንያቱም ብዙ ነገር አሁን እናንተ ከአረብ ሀገር ካዳችሁ ለባላችሁም ቢሆን ስልኩ አንድ ለስራ መስሪያ ነው፣ አንድ ደግሞ ቤቱ የሚዘጋጀውን ነገር ያዘጋጃል። ከላስ ስራ መስሪያ ያረጋል ሌላውን ብር ማለት ነው። ሴቲቱን ብትሆኒ ባልሽ እዛ ሂዶ አንቺ እዚህ እንደፈለግሽ ብሩን መመንዘር ሳይሆን አብራችሁ ህይወታችሁን ለመኖር ከፈለጋችሁ ብሩን በስርዓት ማኖር ነው ያለባችሁ። ከዛ በኋላ አትለያዩም። ማንኛውም ሰው እኮ መቼስ ፈልጎ አይደለም ከባሉ ወይም ከሚስቱ የሚለየው ወይስ እጦት ነው። በአጠቃላይ እጦት ነው። አገራችን መተን ቅንጡ ኑሮ እንድንኖር ብለን ነው አይደለም እንሄደው። እኔ ደግሞ ያንን አልፈልግም። በቃ እዚችው አገኘሁም አላገኘሁም ንጥጥትን ብል ጥቁርም ብል ከልጅ መለየት አልፈልግም፣ ከባሌ መለየት አልፈልግም። እሱም ደግሞ እንዲሄድ አልፈልግም አይደለ? እና አንዳንዶቻችንም እንደዚህ ያላችሁ ኮመንት ባሰጡ ጥሩ ነው። እኔ እናንተን ህይወት
አንቺ ምን አሸሽ ለምትሉ ማለት ነው። ለምን አያሸኝም እንዴ? እናንተም እኮ እናንተ እኮ ደስታ እኔንም ያስደስተኛል። መቼ ለሰው እኮ መጥፎ ነገር ማሰብ የለብንም። ደግ ነገር ጥሩ ነገር ለኛ ብናስብ ምን ችግር አለ? ወላሂ ነው የምላችሁ። እናንተ ግን የክፋት ታስቡታላችሁ እንደዛ ስላችሁና እና ውድ ቤተሰቦቼ እናንተም ከባሎቻችሁ ጋር እንዳትለያዩ የማትለያዩበትም ምክንያት ብራችሁን አታጥፉ። እዚህ ደግሞ ከአቅማችሁ በላይ ህይወትን ለመኖር አትፈልጉ። እንደ አቅማችሁ ነው። አሁን ምሳሌ ጎረቤት ሄደችና ወይም ደግሞ የሰፈሪ ላይ ሄደች ወይም እህት ሄደችና እኔም ለምን አልሄድም ብላችሁ አረብ ሀገር የምትሰደዱም አላችሁ እያላችሁ ማለት ነው። ግን እዚሁ ባሎቻችሁ ጋር ተስማምታችሁ ያው እንግዲህ አንድ እንጀራ እንበላ እንደሆነ ሀገራችን ላይ ግማሽ እንጀራ ከበላን ምን ችግር አለው? ፍቅር ካለ ጤና ካለ ሙሀባ ዋናው ሙሀባ ሶፋ ነው ትላላችሁ። በቃ ፍቅር ካለ እንትን ታለ ለምን አረብ ሀገር በቃ እሰራለሁ ይሰራል እንኖራለን ማለት ነው። ሁላችንም ቤተሰቦችና ኖ መጨናነቅ ትላላችሁ። በቃ አትጨናነቁ፣ አትሰቡ። ኢንሻአላህ እናንተ ደግሞ ዋነው ዱአ ነው። ዱአ አድርጉ። ሀገራችሁ መጣችሁ እንግዲህ ከባሌ ጋር እንዳላይ ባሌ ጋር እንድኖር እንዳላይ ሰው ሀገር እንዳልሄድ ብላችሁ ካላችሁ ደግሞ ዱአ ነው ማድረግ ማለት ነው። ውድ ቤተሰቦች እና ይሄንን ይመስላል ውዶቼ። እና እኔንም አታስቀይሙኝ፣ እኔንም አታስቀይሙኝ። ጥሩ አይደለም። ምን አስባችሁ ነው እናንተ ደግሞ? እና እንግዲህ የዛሬ ቪዲዮ ይሄን ይመስላል። እናንተ ብቻ ላይክ ሰብስክራይብ ያደረጋችሁን ነው። አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። እና አይዟችሁ። የቀራ መንፈስም ካለባችሁ እንግዲህ ይሄን ቀናት መንፈሳችሁን አትለቀቁት ማለት ነው። እንግዲህ ምንም ማድረግ አንችልም ውዶቼ። ኢንሻአላህ የእናንተም አንድ ቀን እንዲሳካላችሁ ዱአ ብቻ ነው። ዱአ አድርጉ። ከቤተሰቦቻችሁ ጋር እንዳትለያዩ፣ ከባላችሁ ጋር እንድትለያዩ ማለት ነው። እና እኔ ለማለያት ምናምን አልፈልግም። አብራችሁ እንድትኖሩ በደስታ በፍቅር ነው ፈልገው ማንኛውም ሰው ቢሆን ማለት ነው። እና ብራችሁን ጥሩ ማኔጅ አድርጉ፣ አታጥፉ ነው የምላችሁ። እና የዛሬ ቪዲዮ ያልሞህም ይሄን ይመስላል። እናንተ ብቻ ሰብስክራይብ ላይክ አድርጉ። ኢንሻአላህ ደግሞ በሌላ ቪዲዮ እመጣለሁ ማለት ነው። እና ይሄን ይመስላል የዛሬ ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ።